ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። በነ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በይፋ መፈንቅለ መንግስት ወደ ማድረግ ተሸጋግሯል ሲል የህወሓት ምክትል ሊቀመንበር እና የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ተናገሩ። ወቅታዊ ሁኔታዎችን የተመለከተ መግለጫን ያወጣው የጊዜያዊ አስተዳደር ቡድኑ የመንግስት ስራዎችን ከማደናቀፍ አልፎ ይፋዊ መፈንቅለ መንግስት ወደ መፈጸምና ፍጹም ስርዓት አልበኝነትን ወደ ማስፋፋት ተሸጋግሯል ብሏል። በህወሓት ከፍተኛ አመራር መካከል የተፈጠረው አለመግባባትና ከነሐሴ 2016 ጀምሮ በግልጽ እየታየ የመጣው ልዩነት የህዝቡን መሰረታዊ ጥያቄዎች ለመመለስ የሚደረገውን ጥረት ከባድ እንቅፋት መፍጠሩን ጊዜያዊ አስተዳደሩ ገልጿል። በአንድ በኩል ልዩነቱ ከጊዜ ወደ ጊዜ እየተካረረ እንዲሄድ፣ በሌላ በኩል ደግሞ ጊዜያዊ አስተዳደሩ ስራዎች በተደራጀ መንገድ እንዲደናቀፉ በማድረግ የመንግስት ስራዎችን የማስተናከል የተቀናጀ ስራ ሲከናወን ቆይቷል። አሁንም እንደቀጠለ ነው ብሏል። ይህ ዘመቻ ህጋዊ ያልሆነ ጉባኤ ባካሄደው ቡድን የበላይነት የሚመራ እና የሚገራ ነው ያለው የጊዜያዊ አስተዳደሩ መግለጫ ህዝባችን ተስፋ እንዲቆርጥና በቀጣይ አዙሪት እንዲጠመድም ሆን ተብሎ የሚደረግ ኃላፊነት የጎደለው ተግባር ነው ሲልም ገልጿል። ከቅርብ ጊዜያት ወዲህ ደግሞ ቡድኑ የመንግስት ስራዎችን ከማደናቀፍ አልፎ ይፋዊ መፈንቅለ መንግስት ወደ መፈጸምና ፍጹም ስርዓት አልበኝነትን ወደ ማስፋፋት ተሸጋግሯል ብሏል። መቀለ ከተማ፣ ሰሜን ምዕራብ፣ ማዕከላዊ ዞኖች እየተደረጉ ያሉ እንቅስቃሴዎች የዚህ ተግባሩ መገለጫ እና ማረጋገጫ አብነት ናቸው ሲልም የጊዜያዊ አስተዳደሩ በመግለጫው ላይ ጠቅሷል። ከሁለት ሳምንት ወዲህ ደግሞ ከትግራይ ሰራዊት አመራሮች ጋር ተረዳድተናል፣ ከላይ እስከታች የመንግስት መዋቅሩን ለመቆጣጠር ጨርሰናል እያለ ሰፊ የማደናገር ተግባር ላይም ተጠምዷል ነው ያለው። ይህ አገላለጽ ራሱን በራሱ የሚያታልልበትና የሚያሞኝበት አጉል ተስፋ ከመሆንም አልፎ ጠብ የሚል ሀቅ እንደሌለው መታወቅ አለበት ሲልም አጣጥሏል። ቡድኑ ከስልጣኑ ውጪ ሊያስብና ሊያልም እንደማይችል በመግለጽ በየዕለቱ ስልጣን የሚይዝበት ህልም በማለም ለስልጣን ሲልም ሁሉንም አይነት ጥፋት ከመፈጸም ወደ ኋላ እንደማይል በተደጋጋሚ እየታየ መጥቷል ብሏል። ከሰራዊቱ ጋር ተግባብተናል የሚል እያደናገረ ያላቸው ተደጋጋሚ ማደናገሪያዎች ቢሆኑም ለስልጣን ሲባል ለትግራይ ህዝብ ህልውና የቆመን ሰራዊት ጭምር ለጠባብ ፍላጎቱ ማሟያ ከመጠቀም ወደ ኋላ እንደማይል በሚገባ የሚያሳይ ድርጊት ነው ሲልም ነው ያስቀመጠው በመግለጫው። በሰራዊት አመራሩም ሆነ በሃይማኖት አባቶች የተደራጁ ችግሮችን በውይይት የመፍታት ሂደቶችን ከልብ እንደማይቀበል በአደባባይ እየገለጸ መጥቷል ሲልም ገልጿል። የድርጅት ከፍተኛ አመራሮች ህወሓትን ለማዳን በሚደረግ ትግል የሚቻላቸውን ሁሉ ለማድረግ ዝግጁ መሆናቸውን የገለጸው ጊዜያዊ አስተዳደሩ ከማንኛውም አካል ጋር ያለምንም ቅድመ ሁኔታ ለመነጋገር ዝግጁ ናቸው ብሏል። ሆኖም መንግስታዊ ስልጣን ማን ያዝ የሚል የስልጣን ክፍፍል ጉዳይ ላይ ግን የትኛውም መመዘኛ ወደ ድርድር የማይቀርብ መሆኑን ግልጽ መሆን እንዳለበትም ነው ያስታወቀው። በአመራሩ መካከል የተፈጠረውን ልዩነት በሂደት ሊኖር የሚችል ማንኛውም አይነት ውይይት በሰላማዊ መንገድ ለማጥበብና ችግሮችን ለመፍታት እንጂ የስልጣን ክፍፍል ለማድረግ እንዳይደለ አይታሰብም ሲልም አሳውቋል። ጊዜያዊ አስተዳደሩ የተገኘውን አንጻራዊ ሰላም በመጠበቅ ህዝቡን መሰረታዊ ጥያቄዎች ለመመለስ በሚያከናውነው የተወሳሰበ ትግል በአገር ውስጥ እንዲሁም በውጭ የሚገኘው መላው ህዝብ ከጎናችን እንዲሆን እምነታችንና የጸና ነውም ብሏል በመግለጫው። የጊዜያዊ አስተዳደሩ ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ ጌታቸው ረዳ ካሁን ቀደም ለመፈንቅለ ስልጣን እያሴረብኝ ነው ሲሉ በዶክተር ደብረጽዮን የሚመራውን ድርጅት ክንፍ መክሰሳቸው የሚታወስ ነው። በኢትዮጵያ በኑሮ ውድነቱ የተነሳ የዕለት ተዕለት ኑሮን ለመግፋት እየተቸገሩ መሆኑን የተለያዩ የህብረተሰብ ክፍሎች ገለጹ። በተለይም መሰረታዊ የፍጆታ እቃዎች መወደድ ችግሩን የከፋ እንዳደረገው አስተያየት ሰጪዎቹ ተናግረዋል። የኑሮ ውድነቱም ከከተማም ሆነ በገጠር የሁሉንም ቤት እያንኳኳ መሆኑን አስተያየታቸውን የሰጡ የህብረተሰብ ክፍሎች ይገልጻሉ። አብዛኛው የከተማው ነዋሪ ሸማች ከመሆኑ በተጨማሪ በመንግስት ወይንም በግል መስሪያ ቤቶች ተቀጥሮ የሚሰራ በመሆኑ የገቢው መጠን ከወራዊ ወጪው እጅግ ማነሱ አስተያየት ሰጪዎቹ ይጠቁማሉ። ይህም የሸቀጦችና የምግብ ፍጆታዎች ዋጋ እየናረ ሲሄድ የእነዚህን የማህበረሰብ ክፍሎች የኑሮ ሁኔታ አብሮ እያሽቆለቆለ እንዲሄድ አድርጓልም ይላሉ። በመንግስት በተወሰነ መልኩ የደሞዝ ጭማሪ ማድረጉን ቢናገርም ሸቀጣሸቀጦችን ከትራንስፖርትና ከቤት ኪራይ መጨመር ጋር ተያይዞ በቂ እንደማይሆን ገልጿል።
እንዲሁም በመደበኛ ንግድ ላይ የተሰማሩ የማህበረሰብ ክፍሎች ደግሞ አብዛኞቹ ለዝቅተኛ ኑሮ ደረጃ ላይ የሚገኙ በመሆናቸው የኑሮ ውድነቱ በከፋ ጊዜ ተጽዕኖ እንደሚፈጠርባቸው አክለዋል። በሌላ በኩል ደግሞ ምንም እንኳን በገጠር የሚኖረው አብዛኛው ማህበረሰብ ክፍል አምራች ቢሆንም የማዳበሪያ ዋጋ መናር መንግስትን እንደ ስንዴ ያሉ ምርቶችን ዋጋ ከገበያ ዋጋ በታች መተመንና የዝናብን እጥረት ተከትሎ የመጣውን ድርቅ ተጽዕኖ እንደፈጠረባቸው አብራርተዋል። እንዲሁም በየቦታው ያሉ ግጭቶችን የግብርና ሂደትን ከማስተጓጎላቸው በተጨማሪ ለበርካታ ሰዎች መፈናቀል ምክንያት እንደሆነም ጠቅሰዋል። ይህም አምራች የነበረው የማህበረሰብ ክፍል እርዳታ ጠባቂ እንዲሆን እንዳስገደደውም አመላክቷል። በዚህ ላይም የስራ አጥ ቁጥር መጨመር፣ የውጭ ምንዛሪ ላይ ማሻሻያ ማድረግ፣ የድሃና በሀብታም መካከል ያለው ልዩነት መስፋት፣ የብር ዋጋ አቅም ማጣትና መሰል የኢኮኖሚ ጉዳዮች ሲጨመሩበት የኢትዮጵያ ኢኮኖሚ ያለበትን አስከፊ ሁኔታ መረዳት እንደማያዳግት አስተያየት ሰጪዎች ገልጸዋል። የኑሮ ውድነቱን በተወሰነ መልኩ ለማረጋጋት በአገሪቱ ያለው ጦርነትን አንገብጋቢ ጉዳይ መሆኑን ተረድቶ መንግስት መፍትሄ ሊያበጅ ይገባል ይላሉ። በአዲስ አበባ የሆቴል ባለሙያዎች አለባበስና የመዋቢያ ጌጣጌጥ አጠቃቀም ስርዓትን የሚወስን ደንብ መውጣቱን የአዲስ አበባ ከተማ የፍትህ ቢሮ አሳወቀም። ደንቡ በሆቴል መሰል አገልግሎት ሰጪ ተቋማት ውስጥ የሚሰሩ ባለሙያዎች ወጥ የሆነ አለባበስ፣ ጌጣጌጥና የመዋቢያ አጠቃቀም ስርዓትን በመዘርጋት የሀገርና የባህል እሴት እንዲጠበቅ ማድረግ ላይ ያተኮረ ደንብም ነው ብሏል። ከደንቡ የአለባበስ ስርዓት ውስጥ ለአብነትም ደረት ክፍልን ያልሸፈነ ወይንም ከአንገት በታች ያለውን የሰውነት ክፍል የሚሸፍን ሸሚዝ ያለበሰ፣ የሴቶች ጉርድ ቀሚስ ቁመቱና ቅዱ ከጉልበት በላይ ከሆነ፣ ከጋብቻ ቀለበት ውጪ ጌጣጌጦችን የሚታዩበት የሰውነት ክፍሎች ላይ ከተደረገ እንደሚያስቀጣም ያስቀምጣል። ቢሮ በዚህ ደንብ ቁጥር በዘርፉ ተሰማርተው የሚሰሩ ባለሙያዎች ሊደረግባቸው ከሚችሉ አካላዊ፣ ስነ ልቦናዊ ጫናና አላስፈላጊ ጥቃቶችም ለመከላከል ብሎም በከተማው የሚሰጠው የሆቴል አገልግሎት ዓለም አቀፍ መስፈርትን የሚያሟላ እንዲሆን ማድረግ ነው ብሏል። ይህ ደንብ በሆቴልና መሰል አገልግሎት ሰጪ ተቋማት የተሰማራ ባለሙያ ደንቡ በተደነገገው መሰረት አክብሮ እየሰራ ስለመሆኑ ወቅቱን የጠበቀ ክትትል ይደረጋልም ተብሏል። በአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ ከአዲስ አበባ ከተማ ፖሊስ ኮሚሽን እና የደንብ ማስከበር ባለስልጣን ጋር በቅንጅት በመስራት ደንቡ ተፈጻሚ እንዲሆን ይደረጋል ነው የተባለው። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም